እና ፕራይም ሚኒስተር አብይ አህመድ በጣም አመመኝ። ፕራይም ሚኒስተር አብይ አህመድ በጣም ፕራይም ሚኒስተር አብይ አህመድ 252 ወይም 300 ዶክተር ላክልኝ። ፕራይም ሚኒስተር በጣም አሞኝ ነው። ፕራይም ሚኒስተር በጣም አመመኝ። ምክንያቱም አየህ የትግራይን ጦርነት ከመጀመር በፊት የነበረውን ቦታ ለትግራይ አስረከም። ፕራይም ሚኒስተር አብይ አህመድ ያለዛ በጣም ያመኛል። 250 ዶክተር በላይ እፈልጋለሁ። ፕራይም ሚኒስተር አብይ አህመድ እውነቴን ነው። አንተ እናትን የወዳ ጦርነት ከከፈትክ አንተ የዘላለም ህይወት የለም። አንደኛ ነገር፣ ሁለተኛ በዚች ምድር ራሱ መኖር የምትችል ፍጡር አይደለም። ኢንዲያ ሩጡ፣ ቻይና ሩጡ፣ ራሽያ ሩጡ፣ ቂጣችሁን ለመሸፈን የትም ገና ምድር ውስጥ ትገባላችሁ። መጽሐፍ ቅዱስ ምን ይላል መሰለ? ነገስታት ይንቀጠቀጣሉ፣ የሚገቡበትም ቀዳዳ ይጠፋባቸዋል። ከተራራ በታች ቢደበቁ አያመልጡም። ጠንቋይ ቤትም ሟርተኛ ቤትም የትም ይሮጣሉ፣ ነገር ግን መውጫ ቀዳዳ የላቸውም። በመቃብር ውስጥም ብትገቡ አታመልጡኝም። መቃብር ፈንቅዬ አውጥቼ ፍርድ ፊት አቆማችኋለሁ። በሞት ልትደበቁ ብትሉ ሞትን ደብልቄ ገብቼ በሞት ውስጥም ገብቼ ህይወት ሰጥቼ በፍርድ አቆማችኋለሁ ይላል የሰራዊት አምላክ ይሖዋ። ወንድሜ አንተ የምትቀልደው ህፃን ህይወት ስፐርም ከምትለው እንቁላል ወይም ስፐርም ማሰብ ሳይንቲፊክ ጭንቅላት ቢኖርህ የተወለደን ህይወት ኤግዚስት ያደረጉትን ህፃናት ቆራርጠህ ለ12 ለ18 እያስበዳህ አንተ ተሽከርክረህ ስዊዘርላንድ ውስጥ ያለች ሴት ሰስፔንስ ያደረገክ እግዚአብሔር ምስክሬ ነው። እኔ አዲስ አበባ በሆን ኖሮ አታውቀኝም ነበር። ለምን? ያው ስዊዝን ያመለከው እንጂ እኔን አይደለም፣ ወይም ኢትዮጵያዊነት ሴትነቴን አይደለም። አንተ በስመ ስዊዝ ወይም አውሮፓ ስላለው ነው እንደዚህ ያጋነንከው እንጂ እውነቴን ነው። እኔ ሀገሬ በሆን ለምን አይደለም ስፐርም ለምን አይገሉኝም? አስበህስ መች ታውቃለህ? በአሁን ሰዓት ለ18 የምትበዳውን ሴት መቼ አያት? መቼ ታሰብካት?